ክርስቶስ አበባ ነው። እንግዲህ አበባ እንደየትሉ ትርጉም አለው አይደለ? ክርስቶስ ምን አይነት አበባ ነው? እንግዲህ አበባ ስናይ ቀለሙን እያየን ነው አይደለ? ይሄ አበባ ለምሳሌ ቀይ አበባ ለምንድን ነው ትርጉም? እንደማያውቃቱ ነው። ቀይ አበባ ለዚህ ነው፣ ነጭ አበባ ለዚህ ነው ምናምን ይባላል አይባልም? ይባላል። በቤተ ክርስቲያናችን አምላካችን ኢየሱስ ክርስቶስ አበባ ነው። ምን አይነት አበባ ነው? ነጭም አበባ ነው፣ ቀይም አበባ ነው ክርስቶስ። በዚህ ሰሞን እንዘ ታሐቅፊዮ ለሕፃንኪ ጽጌ ጻዕዳ ወቀይህ፣ ነጭም በሉ እስኪ ቀይም አበባ የሆነ ልጅሽን እንዳያሽው ወደ እኔ ነይ፣ ወደ እኛ ትምጣልን እመቤታችን። አሁን ሰው አበባ አቅፎ ሲመጣ ደስ ይላል አይደል? ይላል። እኛ አሁን እንዘምራለን እኮ ወጉን እኮ ይዘነዋል፣ እንዘምራለን። ግን መዝሙሩ ወዴትም ይዞን ሄዶ አያውቅም። አንዳንዴ አባታችን ነው ብለን ከመቼው እንደጨረስን ገርሟችሁ አያውቅም? መሀል ላይ አቋርጬው ነው ወይስ ሙሉውን ብየዋለሁ ብላችሁ አታውቁም? እናቃ በተመስጦ የሆነው መዝሙር እነ ጳውሎስ እነ ሲላስ የእስር ቤቱን መሰረት አናወፀው፣ የእስረኞች ሰንሰለት ምን አለ ተፈታ ይላል። እኛ የራሳችን የኃጢአት ሰንሰለት መፍታት አልቻለም። በመዝሙራችን ሲጨንቀን የጭንቅ አማላጇ እንላለን። ክርስቶስ ሄሮድስ ሲያሳድደው ሲጨንቀው በማን እቅፍ ነው ያሳለው? መልሱልኝ። እንግዲህ ክርስቲያኖች ነን። ክርስቶስ ያደረገውን ነው የምናደርገው። እሱ ሲጨንቀው ወደ እሷ ተጠግቷል። እኛም ሲጨንቀን ወደ እሷ እንጠጋለን። ለሁላችን መጠጊያ ትሆነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን፣ ክቡራን ምዕመናን፣ ምዕመናት፣ ወንድሞች፣ እህቶች በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረቱን ቸርነቱን አብዝቶ እስከዚህች ሰዓት ያቆየን። በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ ምስጢሩን ጥበቡን እንዲገልጽልን የእርሱ ቅዱስ ፈቃድ ይሆንልን። በትናንትናው ዕለት በቤተ ክርስቲያናችን ታላላቅ በዓላት ተከብረዋል። አንደኛ ኢትዮጵያዊው በተጋድሎ ኢትዮጵያዊ በዜግነት ሮማዊ የሆኑት የአባታችን የአቡነ አረጋዊ የተሰወሩበትን በዓል አክብረናል። እንዲሁም የመናኙ ከቤተ መንግስት ወደ ምናኔ የሄደው የጻድቁ አባታችን የገብረ ክርስቶስን በዓል አክብረናል። ሶስተኛው ደግሞ የኢትዮጵያ የክርስትና አባት የሆነው ኢትዮጵያዊ ጃንደረባን ያጠመቀው ዲያቆኑ ቅዱስ ፊልጶስን በትናንትናው ዕለት አስበናል። ከነዚህ ቅዱሳን በረከት ረድኤት እግዚአብሔር አምላካችን ያሳድርብን። ዘእምደብረ ደናግልም ዘእምደብረ ደናግል አባ ኤልያስ ዘእምደብረ ደናግልም ዘእምደብረ ደናግል
ገብረ ክርስቶስ ወትሩፈ ምግባር ዘውገሙ ወገብረ ክርስቶስ ከጻድቁ አባታችን ከአቡነ አረጋዊ ከገብረ ክርስቶስ በረከት ረድኤት ያሳትፈን። ይህን ዜማ ለቤተ ክርስቲያናችን የሰጠ አምላክ ስሙ የተመሰገነ ይሁን። በሚኖረን አጭር የትምህርት ጊዜ በማቴዎስ ወንጌል ምዕራፍ 6 ከቁጥር 28 ላይ በሚገኝ ኃይለ ቃል መነሻነት እንማራለን። የትምህርታችን ርዕስ አበቦችን ተመልከቱ የሚል ይሆናል። አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ከቁጥር 28 ላይ የተናገረው ቃል ነው። ከፍ ብዬ አነበዋለሁ። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትስ ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ። አይዘሩም፣ አያጭዱምም፣ በጎተራም አይከቱም፣ የሰማዩ አባታችሁ ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሰሎሞንም እንኳ በክብሩ ሁሉ ከነዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳ ሳርን እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። እንግዲህ በቤተ ክርስቲያናችን አሁን ያለንበት ወቅት የአበባ ወራት ወይም ዘመነ ጽጌ ተብሎ ይጠራል። በዚህ ወራት የእመቤታችንና የተወደደ ልጇን የኢየሱስ ክርስቶስን ስደት በማሰብ ፈቃደኛ የሆነ ሰው ይጾማል፣ ማህሌት ይቆማል። የሚታሰበውም የዚህ ሰሞን ምስጋናም የአበባ ምስጋና ወይም ማህሌተ ጽጌ ተብሎ የሚጠራበት ወራት ነው። እንግዲህ እግዚአብሔር ስነ ፍጥረትን ከፈጠረበት ዓላማ አንዱ አሁን እንደምንማረው በስነ ፍጥረቱ እንድንማርበት ነው። እግዚአብሔር ፍጥረታትን የፈጠረበትን ዓላማ አባቶቻችን በሁለት ምክንያት ነው ይላሉ። አንደኛ ለምግበ ሥጋ ለምግበ ነፍስ ነው እግዚአብሔር የፈጠረው ፍጥረታትን። ለምንና ለምን? ለምግበ ሥጋና ለምግበ ነፍስ። ለምግበ ሥጋ አንደኛ ያው ምንበላውን እንድንበላ ነው ከፈጠረው ፍጥረታት ውስጥ ለምግበ ሥጋ የሚባለው። ለምግበ ነፍስ የሚባሉ ደግሞ አሉ፣ ለመንፈሳዊ ነገር የሚውሉ አሉ። ለሥጋ ብቻ ሳይሆን ለነፍስም የሚጠቅሙ ዕጣኑ፣ ዘቢቡ የመሳሰሉት ሁሉ ለመስዋዕት ለቤተ መቅደስ አገልግሎት የሚውሉ ምግበ ነፍስ ተብለው ይጠራሉ። ስለዚህ ለምግበ ሥጋ ለምግበ ነፍስ እግዚአብሔር ከፈጠረው ፍጥረት ውስጥ የማይጠቅም አንድም ፍጥረት የለም። አሁን እኛ አንዳንድ ፍጥረታት ስናይ እንደው እግዚአብሔር ምን ነው ይሄን ቢተወው ምንለው ፍጥረት የለም። አንዳንዴ ትላትሉ ምናምን ስታየው ሲዘገንነን ይሄን ቢተወው ምን ችግር አልነበረውም። ግን ለእኛ ላይ ጠቅመን ይችላል እንጂ ያ በጣም የምንጠላው የምንጸየፈው ነገር ሳይቀር ለዚች ምድር ያስፈልጋል ያስፈልጋል፣ ለኢኮሲስተሙ ያስፈልጋል። እግዚአብሔር በጣም የሚዘገንኑ እኛ ስናያቸው የሚያጸይፉን ትላትሎች ሳይቀር ዓለም በዚህ አሁን በምትኖርበት ሁኔታ እንድትኖር በጣም ያስፈልጋል። እንግዲህ ስነ ፍጥረት አንዱ ትርጉሙ ነው። ስነ ፍጥረት ማለት ቀጥታ ሲተረጎም የፍጥረታት ውበት ማለት ነው። ስነ ፍጥረት ማለት ሁለተኛ ስንአ ፍጥረት ይባላል። የፍጥረት መስማማት ይባላል። ስለዚህ እግዚአብሔር እኛ መካከል ራሱ የፈጠረው የምግብ ትስስር ይሄ ፉድ ቼን የሚባለው አንዱ አንዱን ይበላል፣ አንዱ ያደረገውን ሌላው እየተቀበለ የሚያደርገው ነገር በሙሉ በፍጥረቱ መካከል እግዚአብሔር ቃል ኪዳን ሰርቷል። ስለዚህ የማያስፈልግ ፍጥረት የለም። እኛ የምንተነፍሰውን ተክሎች ይስባሉ፣ ተክሎች የሚተነፍሱትን እኛ እንስባለን። እኛ አሁን የሰው ልጆች ምቀኝነት ይዞን እስቲ ተክሎችን አፍነን ለመግደል ብለን አንተነፍስም ብለን አፍና አፍንጫችንን ብናፍንስ እኛው ነው የምናልቀው አይደለ? ስለዚህ አስተሳስሮናል እግዚአብሔር። አንዳችን ያላንዳችን መኖር እንዳንችል አድርጎ ነው የፈጠረን። ይሄ ስንአ ፍጥረት የፍጥረት መስማማት ይባላል። እና ስነ ፍጥረቱ የተፈጠረው ውስጥ አንድም የማይጠቅም ነገር የለውም። ክፉ የምንለው ፍጥረት የለም።
ግኖስቲኮች ብለን የምንጠራቸው መናፍቃን የሆነ ሰዓት ተነስተው ክፉ የሆኑትን ነገሮች የፈጠረው የጨለማው አምላክ ነው እግዚአብሔር አይደለም ብለው ያስተማሩ ነበሩ በቤተክርስቲያን ታሪክ። ግን ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። የተፈጠረውን ፍጥረት ሁሉ የፈጠረው እግዚአብሔር ነው። ንብን የፈጠረው ማን ነው? ዝንብንስ ቀዘቀዛችሁ? ዝንብንስ የፈጠረው ማን ነው? እግዚአብሔር ነው። የዝንብ ጌታ ብለው የሚያመልኩ አሉ። ብኤልዜቡል የሚባል ቃል አልሰማችሁ? ብኤልዜቡል ማለት የዝንብ ጌታ ማለት ነው። የዝንብ ፈጣሪ ያለው ብለው ያምናሉ። ግን ዝንቡንም ንቡንም ትሉንም የሚጠቅመውን የማይጠቅመውን የሚመስለንም የፈጠረው ማን ነው? እግዚአብሔር ነው። የማይጠቅም ፍጥረት የሁሉ ገዢ ነው እግዚአብሔር። እስራኤልን ነፃ ለማውጣት በግብፅ ብዙ መቅሰፍት አውርዶ አልነበረ? 10 መቅሰፍት ያወረደባቸው መንገዶች ስታዩት መቅሰፍቱን ማውረድ ብቻ አይደለም የፈለገው፣ በእስራኤላውያንም በግብፃውያንም አይምሮ ጣዖት አምልኮ ነበረ። እንግዲህ እስራኤላውያን ግብፃውያን የማያመልኩት አይነት እንስሳ የለም። ጥጃውንም ያመልካሉ፣ ድመቱንም ውሻውንም ያመልካሉ። የውሃ አምላክ፣ የዝንብ አምላክ፣ የምን አምላክ እያሉ ለየራሱ ፈጥረው ነበር። ለዚህ ነው እግዚአብሔር እስራኤላውያንን ከግብፅ ባርነት ነፃ ማውጣት ብዙም አልከበደውም። እስራኤልን ከግብፅ በቀላሉ አውጥቷቸዋል። ግብፅን ግን ከእስራኤል ውስጥ ለማውጣት በጣም አስቸግሮታል። ምክንያቱም ውስጣቸው ጣዖት አምልኮ ነበረ። ለዚህ ነው ሙሴ ዞር ሲልላቸው አምላካችን ብለው ከወርቅ ምንድን ነው የሰሩት? ጥጃ ነው። ለምን? ጥጃ አምላክ ነው የሚል አስተሳሰብ አላቸው። ለዚህ ነው እግዚአብሔር የእንስሳ መስዋዕት እንዲያቀርቡ ያዝ የነበረው። እንስሳ ያ ሁሉ ቢቃጠል ለእግዚአብሔር ምን ይጠቅመዋል? የእንስሳ ሽታ ምግብ አይሆነው ለሱ። ለምንድን ነው እንስሳ መስዋዕት እንዲሆን የፈለገው? እንስሳት አምላክ አይደሉም። የእንስሳት ፈጣሪ የእንስሳት አምላክ ማን ነው? ይሄንን እንዲረዱ ነበር እና በ10 መቅሰፍትም ስታዩ በውሃው ላይ ደም ሲያደርግ የውሃ አምላክ ብለው የሚያመልኩት ኃይል እንደሌለው የውሃ አምላክ ማን ነው? እግዚአብሔር። የዝንብ መንጋ ሲለቅ ዝንቡንም የሚያዘው ብኤልዜቡል አይደለም። ማን ነው? እግዚአብሔር። ሁሉን የፈጠረ ማን ስለሆነ? እግዚአብሔር ስለሆነ። ስለዚህ ለመግቦት ለምግበ ሥጋ ለምግበ ነፍስ የተባለው እግዚአብሔር የፈጠረው ፍጥረት ሁሉ የማይጠቅም ፍጥረት የለውም። ሁለተኛ ለአንክሮ ለተዘክሮ ነው ይላሉ አባቶች። ለአንክሮ ለተዘክሮ ማለት ደግሞ እግዚአብሔር መኖሩን እንድናውቅ ነው። እግዚአብሔር አምላክ መኖሩን በትክክል እንድናውቅ ነው። ቅዱስ ጳውሎስ በዚህ በሐዋርያት ሥራ ምዕራፍ 14 ላይ የተናገረው ቃል አለ። ልባችንን በምግብና በመብል በደስታ ሲሞላው ይላል። ከሰማይ ዝናብን ሲያወርድልን ልባችንን በመብልና በደስታ ሲሞላ እግዚአብሔር ራሱን ያለ ምስክር አልተወም ይላል። እስኪ በሉ ራሱን ያለምን አልተወም። ወኢሃደገ ርእሶ ዘእንበለ ሰማዕት። ራሱን ያለ ምስክር አልተወም እግዚአብሔር። ማለት መሰላችሁ? እግዚአብሔር መኖሩን ምስክር ትቶልናል። ማን ነው የመጀመሪያው ምስክር ካላችሁ ምኑ ነው? ስነ ፍጥረቱ ነው። እግዚአብሔር መኖሩን የተፈጠረው ነገር ያሳያል። ዲዛይን አርጊውመንት የሚባለው አሁን እግዚአብሔር የለም ለሚሉ ሰዎች ከምናቀርበው በጣም ጠንካራው ማሳያ ስነ ፍጥረቱ ነው። ምክንያቱም ይሄ ዓለም በአጋጣሚ ነው የተፈጠረው ብሎ ማመን በጣም ከባድ ነገር ነው። በነገራችን ላይ እግዚአብሔር የለም ማለትን ያህል እምነት የሚጠይቅ ነገር የለም። አለ ከማለት የለም ማለት በጣም ይከብዳል። ለምን ካላችሁ አሁን እስቲ ይሄ ዓለም የሆነ ጊዜ በተፈጠረ ፍንዳታ ነው የተከሰተው ማለት ቀላል ነው ከባድ? እስቲ አሁን ከኔ ጀርባ እዚህ ስዕላት አሉ፣ እዚህ የተሳሉ ቆንጆ ስዕላት አሉ። ስዕሉ እንዴት መጣ ሲባል ድንገት ቀለም ተደፍቶ ተረጫጭቶ ነው የመጣው ቢባል ታምናላችሁ? ወይም እሺ ልንገራችሁ፣ አንድ ስፍራ ላይ ወረቀቶች አሉ። አንድ አዳራሽ ውስጥ በጣም ብዙ ነጭ ወረቀቶች አሉ፣ ቀለም ደግሞ አለ እና ያ አዳራሽ በሆነ መንገድ ፍንዳታ ገጠመውና ፈነዳ። ቀለሙም ተረጫጨ፣ ወረቀቱም ተረጫጨ። ልብ አድርጉ፣ ባዶ ወረቀትና ቀለም ነበረ። በተፈጠረው ፍንዳታ ያ አዳራሽ ላይብረሪ ወደ መሆን ሊቀየር ይችላል ማለት ወረቀቱ ላይ ቀለሞቹ ተረጫጭተው መጽሐፍ ሆነው ማለት ነው። ያለቀለም መጽሐፍ ሆኖ ላይብረሪ ሆነ እና ይሄ ላይብረሪ ከየት መጣ ሲባል በፍንዳታ ብሎ ማመን ቀላል ነው ከባድ ነው? ከባድ። እግዚአብሔር የለም ማለት ያለ እምነት የሚጠይቅ ነገር የለም። በነገራችን እኛ የተፈጠርንበት አፈጣጠር አሁን የሰው ልጅ እኛ ብቻ ነን በሁለት እግራችን ቆመን የማንደፋው ታውቃላችሁ። ባላንስ አድርጎ ሁለት እግር ኖሮት ቆሞ መሄድ የሚችል ሰው ብቻ ነው። ሌላ ወንበር እንኳን በሁለት እግር ማቆም አትችልም። ቢያንስ 3 መሆን አለበት እግሩ። ሁለት ሆነን ሚዛናችንን ጠብቀን እንዴት ነው የምንኖረው? ሰውን ያህል የትንሹ ፍጥረት ግን ዓለምን እየገዛ ይኖራል። እንደኛ ደካማ ፍጥረት እኮ የለም። በጣም አቅም የለንም። ግን አራዊቱን
አባረን እኛ ቤት ሰርተን አምሮብን እንኖራለን። እሑድ ልጆቻችንን ይዘን አራዊቱን አስረናቸው ቆልፈንባቸው ፎቶ እንነሳለን። አሁን ጥፍር ቢኖረው ኖሮ ሰው ሹል ነገር ቢኖረው እሺ፣ ግን ምንም ሳይኖረው በአይምሮ ብሩህነት ብቻ ከከዋክብት ስርዓት በላይ የተወሳሰበ ብሬን እኮ ነው ያለን እኛ እያንዳንዳችን። በጣም አስደናቂ እኮ ፍጥረት ነው። ቅዱስ አውግስጢኖስ የተባለ አባት ሰዎች አስደናቂ ፍጥረታትን ለመጎብኘት ተራራ ለተራራ ይንከራተታሉ፣ ግን ትልቁ አስደናቂ ፍጥረት ማን ነው? እስቲ ቁጭ ብለህ ራስህን ጎብኘው ይላል። ምንም ሳትከፍል የመግቢያ ዋጋ ሳትከፍል ቁጭ ብለህ የራስህን ሰውን አሻራ እንኳን የማይደግም አምላክ እኮ ነው እግዚአብሔር። ዲዛይን የማያልቅበት አምላክ እኮ ነው። ሕፃን ልጅ በማህፀን አርግቶ ጽንስ አድርጎ 9 ወር ቆይቶ ወጥቶ ያ ሕፃን እየዳኸ ከመሄዱ በላይ ምን ተአምራለ? ማስተዋል ከቻ አሁን እኛ ተአምር የምንለው የሆነ ጋኔል ሲጮ ምናምን ነው አይደለ? ወይ የሆነ ሰው ሲፈወስ፣ እሱ እኮ በጣም ትንሽ ነገር። እኛ ራሳችን ተአምር እኮ ነው፣ ግን አይመስለንም። ውሃ ዝናብ መዝነቡ የምድር ይሄ ሁሉ ተአምር ነው፣ የእግዚአብሔር ስራ ነው። እና መግቦቱን ብቻ አይደለም ለአንክሮ ለተዘክሮ አባቶቻችን እግዚአብሔርን ሲያደንቁበት ኖረዋል። ስነ ፍጥረቱን ብቻ እያሉ ግሩም ድንቅ ያንተ ስራ እያሉ በስነ ፍጥረት ብቻ ሌላ መጽሐፍ ቅዱስ ሳያነቡ የፍጥረቱን ውበት እያደነቁ እያንዳንዱ አንዱን ነገር ያስቀደመበት አንዱን ያስከተለበት የፈጠረበት ቅደም ተከተል አመጣጣችን ይሄን ብቻ በማየት እግዚአብሔርን ያከበሩ ያገኙ ያናገሩ አሉ። በጣም ብዙ ቅዱሳን ታሪክ ላይ ስታዩ በስነ ፍጥረት ብቻ ከእግዚአብሔር ጋር መገናኘት ይቻላል። ከእግዚአብሔር አብርሃም በፀሐይ ብቻ ነው ያገኘው። ተናበበኒ አምላከ ፀሐይ ብሎ የፀሐይ አምላክ አናግረኝ ብሎ በፀሐይ የፀሐይን አምላክ አገኘ። ፈያታዊ ዘየማን በፀሐይ ነው። ቅዱስ ያሬድ የተማረው በምንድን ነው? በትል ነው። 7 ጊዜ ወደዛ ወደዚህ ስትወርድ ስትወጣ ሲያያት እንዲህ ገርሞት በሷ ወደ ትምህርት ቤት ተመለሰ። አሁን እኛ ብንሆን በሆነ ወረቀት ነገር እናወርደውና ከስር ጭፍልቅ ነው አይደል ምናደርገው? ምን ትመላለስብኛለች ነው አይደል? በትል ተምሯል። ስነ ፍጥረቱ እያንዳንዱ ክርስቶስ ምን አለ? እያንዳንዱን ነገር ተማሩበት፣ ሰማያት የእግዚአብሔርን ክብር ይናገራሉ ይላል። እነማ ሰማያት? ሌላ ጥቅስ ሳፈልግ ሰማይን እያየ የእግዚአብሔርን ክብር ታያለ። ምድርን እያየ እጽዋቱን እያየ የሰማይ ወፎችን ተመልከቱ፣ አበቦችን እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። መጽሐፈ ምሳሌ ላይ ደግሞ ጉንዳኑን ሳይቀር ተመልከት ይላል። ወደ ገብረ ጉንዳን ሂድ፣ ወደ ጉንዳኖች ሂድ፣ እንዴት እንደሚሄዱ እንዴት እንደሚሰማሩ እንዴት እንደሚወጡ እንዴት እንደሚገቡ ተመልከታቸው። በስነ ፍጥረቱ ውስጥ እግዚአብሔር በጣም ብዙ ትምህርት አስቀምጦልናል። አሁን የምናከብረው የምናስበው ወራት ላይ ደግሞ ዘመነ ጽጌ ነው፣ የአበባ ወራት ነው። በዚህ ሰሞን ስሙን የምናነሳው አባት በአበባ ምክንያት ወደ ክርስትና የመጣ አባት ነው። አባ ጽጌ ድንግል ይባላል። አባ ጽጌ ድንግል መጀመሪያ አይሁዳዊ ነበረ፣ የአይሁድ እምነት ተከታይ ነበረ። ትንቢተ ኢሳይያስ ምዕራፍ 11 ከቁጥር 2 ላይ የተጻፈ ቃል አለ። ከእሴይ ስር ቁጥቋጦ ያፈራል የሚል ስለ አበባ የተነገረ ቃል። በዚህ ቃል መነሻነት ክርስትና እውነት ይሆን እንዴ እያለ በጣም አይምሮ ይረበሽ ነበር። በኋላ በጫካ ውስጥ የእመቤታችን ስዕል በአበባ ተከባ ተመለከተ። ይህም ሁለተኛ ምልክት ሆነው፣ ሶስተኛ አባ ዜና ማርቆስ የተባሉ አባት ቅዱስ አባት የመጽሐፍ መምህር የሆኑ ብሉይንም ሐዲሱንም በደንብ የተማሩ ነበሩ። አገኙት፣ አስተማሩት፣ ክርስትናን ተቀበለ። እጅግ በጣም ውብ የሆነ የምስጋና ጸሎት ደረሰ። የእሱ ስም አባ ጽጌ ድንግል ተባለ፣ አበባ ተባለ ማለት ነው። የደረሰው ድርሰት ደግሞ ማህሌተ ጽጌ ተባለ። ስለዚህ አበባ ለሱ ልክ አብርሃም በፀሐይ ክርስቶስን እንዳገኘው፣ ፈያታዊ ዘየማን በፀሐይ እንዳገኘው፣ ሌሎቹም ቅዱሳን በተፈጥሮ እንዳገኙት የአባት ደግሞ አበባ መመለሻ ሆኖታል ማለት ነው። ምንድነው አበባ ውስጥ እኛ አበባ ስናይ ምንድነው የምንማረው ነው? አምላካችን ኢየሱስ ክርስቶስ አበቦችን ተመልከቱ አለ። የሜዳ አበቦችን እንዴት እንዲያድጉ ልብ አድርጋችሁ ተመልከቷል። አበባ ስናይ እንደ ክርስቲያን ከአበባ ውስጥ የምንማራቸው በጣም ብዙ ትምህርቶች አሉ። የመጀመሪያው ነገር አበባ ባየን ጊዜ የምናስታውሰው አምላካችን መድኃኒታችን ኢየሱስ ክርስቶስን ነው። ክርስቶስ አበባ ተብሎ ይጠራል። በብዙ ስፍራ በብሉይም በሐዲስም አምላካችን ኢየሱስ ክርስቶስ አበባ ተብሎ ይጠራል። ለምሳሌ በአንድ ወቅት የሙሴ ወንድም አሮን በክህነት ያገለግል ነበር። እዚህ ኦሪት ዘኍልቍ ላይ ምዕራፍ 23 ታገኙታላችሁ። ኦሪት ዘኍልቍ ላይ አመፁበት ይላል። እንዴት እሱ ካህን ሆኖ ወንድሙ ንጉሥ ሆኖ ያስተዳድረናል፣ ከነሱ ውጭ ሰው የለም ወይ ብለው ቤተ ክህነቱም ቤተ መንግስቱምማ ከአንድ ቤተሰብ አይሆንም ብለው አመፁባቸው እስራኤላውያን። እና
አመፁ። ቆሬ ዳታንና አቤሮን የተባሉ ሰዎች ማይጠንት ሰርተው ልብሰ ተክህኖ ለብሰው መቅደስ ገብተን እናጥናለን አሉ። ክህነት ደግሞ የሚሰጠው ከማን ብቻ ነው? ከእግዚአብሔር። ልብሰ ተክህኖ መልበስ ሰውን ካህን ያደርገዋል? አያደርገውም። ገብተው እናጥናለን ሲሉ መሬት ተሰንጥቀው አጠቻቸው ይላል። በህይወታቸው ሳሉ ሲኦል ወረዱ ይላል። በጣም የሚያስደነግጥ ነው በእውነት። በህይወታቸው በስጋ በነፍስ በስጋ ሲኦል ወረዱ። ከዚያ ሙሴና አሮን ተንበርክከው የዋሆች ስለሆኑ እባክህ ማረው ይህንን ህዝብ ይቅር በለው ብለው ያንን መቅሰፍት አስቆሙ። ከዚያ በኋላ እግዚአብሔር ሙሴ ለወንድሙ አድልቶ አሮንን ለክህነት እንዳልሾመውና እግዚአብሔር ራሱ ክህነትን ለአሮን እንደሰጠ ማሳየት ፈለገ። ስለዚህ ለሙሴ ምን አለው? ከ12ቱ የእስራኤል ነገድ 12 አብትር ወይም በትሮች ሰብስብና ከቤተ መቅደስ አሳድር አለው። ከዚያ በኋላ ከ12 ውስጥ አብቦ የተገኘው ማን ካህን እንዲሆን እንደመረጥኩ ይታወቃል አለ። ከሌዊ ነገድ የሆነው የአሮን በትርም አብራ ገብታ ነበር። ሳይተክሏትና ውሃ ሳያጠጧት የአሮን በትር ምን ብላ ተገኘ? ለምልማ አብባ ተገኘች። አሁን በሐዲስ ኪዳን መነጽር ስንመለከተው ሳይተክሏትና ውሃ ሳያጠጧት የለመለመች የአሮን በትር ማን ነች? እመቤታችን ነች። ያቺ ያለ ወንድ ዘር ሳይተክሏት ውሃ ሳያጠጧት ማለት ያለ ዘራ ብእሲ ያለ ሩካቤ ያለ ሰስሎተ ድንግልናዋን ሳታጣ ሳታገባ ሳይተክሏት ውሃ ሳያጠጧት እውነተኛውን አበባ ያፈራችው በትር ማነች? እመቤታችን ነች። የአበባ ደግሞ ማን ነው? አምላካችን ኢየሱስ ክርስቶስ አበባ ነው። እንግዲህ አበባ እንደየእንትኑ ትርጉም አለው አይደለ? ክርስቶስ ምን አይነት አበባ ነው? እንግዲህ አበባ ስናይ ቀለሙን እያየን ነው አይደለ? ይሄ አበባ ለምሳሌ ቀይ አበባ ለምንድን ነው ትርጉም? እንደማያውቃቱ ነው። ቀይ አበባ ለዚህ ነው፣ ነጭ አበባ ለዚህ ነው ምናምን ይባላል አይባልም? ይባላል። በቤተ ክርስቲያናችን አምላካችን ኢየሱስ ክርስቶስ አበባ ነው። ምን አይነት አበባ ነው? ነጭም አበባ ነው፣ ቀይም አበባ ነው ክርስቶስ። በዚህ ሰሞን እንዘ ተሐቅፊዮ ለሕፃንኪ ጽጌ ጻዕዳ ወቀይህ፣ ነጭም በሉ እስኪ ቀይም አበባ የሆነ ልጅሽን እንዳያሽው ወደ እኔ ነይ፣ ወደ እኛ ትምጣልን እመቤታችን። አሁን ሰው አበባ አቅፎ ሲመጣ ደስ ይላል አይደል? ይላል። እና አባ ጽጌ ድንግል ምንድን ነው የሚለው? ነጭም ቀይም አበባ የሆነ ልጅሽን እንደታቀፍሽው ሕፃንሽን ነው የሚለው። ለሕፃንኪ ሕፃንሽን እንደታቀፍሽው ወደ ቤተ መቅደስ ገባሽ በዕለተ ተአምር ወንጽ፣ በተአምርና የንጽህና ቀን የሚባል የመንጻታቸው ወራት በተፈጸመ ጊዜ እመቤታችን ክርስቶስን ታቅፋ ወደ ቤተ መቅደስ ሄደች ይላል አይደል? የሉቃስ ወንጌል ላይ ስምዖን ተቀበላቸው። እንዴት ነበረ አቅፋው ስትገባ ወደ ቤተ መቅደስ? መቅደስ የገባሽው አለ ነጭም ቀይም የሆነ ምንን ታቀፈሽ ነው? አበባ ታቀፈሽ። ነጭም ቀይም አበባ ማን ነው? አምላካችን ኢየሱስ ክርስቶስ ነው። እሱን ይዘሽ እንዘ ታቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይህ፣ ነጭም ቀይም አበባ የሚባል ልጅሽን ይዘሽ በዕለተ ተአምር ወንጽ፣ በተአምርና በንጽህና ቀን ወደ ቤተ መቅደስ እንደገባሽው ርግቤ ሆይ ወደ እኔ ወደ ኃጢአተኛው ወደ እኔ ነይ እያለ ከሚካኤል ጋርና ከገብርኤል ጋር ወደ እኔ ነይ፣ ወደ ሁላችን ትምጣለን እመቤታ። እንዴት ነበር እስቲ አሁን ቤተ መቅደስ ሲገባ ክርስቶስ? ስምዖን አረጋዊው ነው የተቀበለው። ሕፃኑን ክርስቶስን ታቅፋ ስትገባ እመቤታችን በጣም ደስ አለው። አረጋዊነቱ ተረሳ። ዓይኖቼ ማዳንህን ምን ብለዋል? አይተዋል አለ። ክርስቶስን ሕፃን ሆኖ ማየት እኮ በጣም ትልቅ ክብር ነው። እንዲሁም ሕፃን ደስ ይላል አይልም? ክርስቶስ ሲሆን ደግሞ አስቡት። ያ ሕፃን አምላካችን ኢየሱስ ክርስቶስ ሕፃን በነበረ ሰዓት በጣም ሰዎች ይወዱት ነበር። አረጋዊ መንፈሳዊ የተባለ አባት ተገልጦለት አይቷል። ሕፃኑን ክርስቶስ ለማቀፍ ሰዎች ሁሉ ይሻሙ ነበር ይላል። እሱን አቅፋ ልቧ በሐዘን የደማ ሴት ከሐዘኗ ትረጋጋ ነበር ይላል። እሱን ያቀፈ ሰው አይጠግበውም ነበር፣ መዓዛውን ሊለየው አይፈልግም ነበር። እመቤታችን አይታ እስክትናፍቅ ድረስ ሰዎች እየተሻሙ ያቅፉት ነበረ። አይ ልጄ ነው አምጡ ማለት ትችላለች አትችልም እንዳትል፣ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል። የእሷ ልጅ የእሷ ብቻ ነው እንዴ? የሁላችንም ነው። እና ሕፃኑን ታቅፈሽ ወደ ቤተ መቅደስ የገባ እንግዲህ ይሄ ስምዖን ምንኛ እንደተደሰተ። አባ ጊዮርጊስ ዘጋስጫ ደግሞ ይላል ሕፃኑን ክርስቶስን ታቀፈው ይላል። የኦሪቱ ካህን ስምዖን ሕፃኑን ታቀፈው፣ በጉን ታቀፈው ይላል። ንጹሑን የእግዚአብሔር በግ ክርስቶስን ታቀፈው፣ እንዳይሰዋው ጊዜው አልደረሰም ይላል። ካህን በግ ካገኘ ምን ማድረግ ነው ስራው? መሰዋት ነው። ይሄ እግዚአብሔር በግ ግን ገና ጊዜው አልደረሰም በመሳሳት አየው ይላል። ይሄ እንግዲህ የእያንዳንዳችን ዕለተ ተአምር ወንጽ ክርስቶስ ወደ ቤተ መቅደስ የገባበት ቀን አለ። ካህኑን ስምዖንን ያገኘበት ቀን። እኛ እያንዳንዳችን መጀመሪያ ቤተ መቅደስ የገባንበትን ቀን ታስታውሳላችሁ?
መቼ ነው የገባ ነው? ክርስትና ስንነሳ ትዝ አይለንም። በእርግጥ አይደለ? ማን እንዳነሳው ያያለ ቀና ብሎ የምስባክ የተቀበላለ ተሰጦ የለም። ግን ለእያንዳንዳችን ክርስቶስ ወደ ቤተ መቅደስ እንደገባበት ቅጽበት ያለ ቅጽበት ተሰጥቶናል። ወደ ቤተክርስቲያን የገባንበት ቀን አለ። ለእኛም ስምዖን አረጋዊ ቆሞ ተቀብሎናል። አባቶቻችን ካህናት አይደለም እንዴ? ተቀብለውናል፣ አቅፈውናል፣ ደስ ተሰኝተውብናል። እና ነጭም ቀይም አበባ የተባለ አምላካችን ኢየሱስ ክርስቶስ ነጭ አበባ ነው። ነጭነቱ ጻዕዳ በመለኮቱ ይላል። ነጭ መሆኑ አምላክነቱን ነው የሚያሳየው፣ ብሩህ መሆኑን ነው የሚያሳየው። ክርስቶስ ከትንሣኤው በኋላ በተለይ ብሩህ ሆኖ ታይቷል። በታቦር ተራራ ላይም ምን ሆነ ይላል? ልብሱ እንደ በረዶ ምን ሆነ? ነጭ ሆነ። ፊቱም እንደ ፀሐይ ምን አለ? አበራ ይላል። ብርሃን ሆነ። ቀን እስኪመስል ሌሊቱ የነጋ እስኪመስል ድረስ የክርስቶስ ፊቱ እንደ ፀሐይ አበራ። ልብሱ ደግሞ ነጭ እንደ በረዶ ሆነ። ሙሴ እንኳን ፊቱ አብርቶ ነበር አይደለ? እግዚአብሔርን አናግሮ መጥቶ ሙሴ አናግሮ ሲመጣ ፊቱ አበራ። እስራኤላውያን ፈሩት። ተሸፈንልን፣ ተገልበብልን አሉት። ተሸፈንልን አሉት። ሙሴም በልብሱ ፊቱን ምን አለ? ሸፈነ። የኛ አምላክ ክርስቶስ ግን ፊቱ ሲያበራ በልብሱ እንዳይሸፍን ልብሱ ምን ሆነ? እንደ በረዶ ነጭ ሆነ። በምድር ያለ አጣቢ ሊያነጻው ከሚችለው በላይ ነጭ ሆነ ልብሱ ይላል። ስለዚህ ጻዕዳ በመለኮቱ ነው። ክርስቶስ ነጭ አበባ ነው። ቀይም አበባ ነው ክርስቶስ። ቀይ አበባ የሆነው መቼ ነው ካላችሁ በዕለተ ዓርብ ነው። ክርስቶስ ጽጌ ጻዕዳ ወይም ነጭ አበባ የምንለው ክርስቶስ ዓርብ ዕለት ያየው ሰው ደግሞ ቀይ አበባ ሆኖ ነው የሚያየው። ክርስቶስን ዓርብ ዕለት እኛ አላየነውም፣ ግን ነቢያቱ በትንቢት መነጽር አይተውታል። ነቢየ እግዚአብሔር ኢሳይያስ 53ኛው ትንቢቱ ላይ ትንቢተ ኢሳይያስ ምዕራፍ 53 ላይ ምን አለ? የሰማነውን ነገር ማን አምኗል አለ። የሰማነውን ነገር ማን አምኗል? ነቢያቱ እንግዲህ እግዚአብሔር የገለጠላቸውን ነገር ማን አምኖናል? የእግዚአብሔርስ ክንድ ለማን ተገልጧል? የእግዚአብሔር አብ ክንዱ ተብሎ የሚጠራው ወልድ ነው። ልዑል ክንዱን ምን አለልን? ሰደደልን የሚባል እዱ መዝራይቱ ክንዱ የሚባለው የእግዚአብሔር አብ ክንዱ የሆነ ወልድ ነገር ለማን ተገልጧል? የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል አለ እና ከዚያ ቀጥሎ ምን አለ? ባየነውም ጊዜ እንወደው ዘንድ ደም ግባት የለውም አለ። ክርስቶስን ሌላ ቀን ያየው ሰው መልኩ ያማረ ነበር። ለዚህ ነው መልኩ ስላማረ ነበር በጣም ብዙ ሕዝብ የሚከተለው። ሁሉም ለራሱ ምክንያት ይከተለዋል። ለሆዱ የሚከተለው አለ፣ ተአምር ፈልጎ የሚከተለው አለ፣ መልኩን ለማየት የሚከተሉት አሉ። ዓርብ ዕለት ግን ባየነው ጊዜ እንወደው ዘንድ ደም ግባት የለውም ተብሏል። ለምን? ደም ግባቱ ጠፍቷል። ዓርብ ዕለት መላ ፊቱ መላ ሰውነቱ በደም የታጠበበት ዕለት ነው። ቀይ አበባ ሆኖ ነው የዋለው ክርስቶስ ያን ቀን። ቀይ አበባ እሾህ አለው። ሌሎች እንዳይነኩት በእሾሁ ይንከባከባል። የኛ አበባ ክርስቶስ ግን እሾህ እየወጋው በእሾህ የሚወጋ አበባ ነበር ክርስቶስ እና መላ ሰውነቱ የተሰቀለ ስጋ ነበር የሚመስለው በመስቀል ላይ። ምክንያቱም ክርስቶስ ከመሰቀሉ በፊት 6666 ጊዜ ምን ብሏል? ተገርፏል። ደሙ እንደ ውሃ ፈሷል። አጥንቱ እስኪታይ ድረስ ነው የተገረፈው። ከዛ ሁሉ ግርፋት በኋላ ደግሞ ልብስ እየለዋወጡ አንዴ ሲገፉት አንዴ ሲያለብሱት ነበር። ይሄ ማለት ስንተርከው ቀላል ነው። ክርስቶስ ተገረፈ። አስታውሱ። ከተገረፈ በኋላ ልብስ አለበሱት። ልብስ ካለበሱ በኋላ ሌላ ልብስ ሊቀይሩ መልሰው ልብሱን ምን ያደርጉታል? ይገፉታል። የቆሰለ ሰውነት ላይ ልብስ ሲያርፍ እንዴት ከቁስሉ ጋር ምን ይላል? ይጣበቅ። መልሰው ሲገፉት ቁስሉን እየነጨ ነው የሚነሳው። ከዛ መልሰው ደግሞ ያለብሱታል። መጨረሻ ላይ መልሰው ገፈውታል። የሾህ አክሊሉን መልሰው ሲደፉ አንዴ ሲነቅሉ ነበር። ዓርብ ዕለት አምላካችን ኢየሱስ ክርስቶስ በጣም ጽኑ ስቃይ ነው የተሰቃየው ለሁላችን። ቀይ አበባ የሚያሰኘው ነው። ነቢየ እግዚአብሔር ኢሳይያስ በሌላ ስፍራ ክርስቶስን ቀሚስህ ለምን ቀላ ይለዋል። ቀሚስህ ለምን ቀላ? በወይን መጥመቂያ ቦታ እንደሚሰሩ ሰዎች ቀሚስ ለምን ቀሚስ ሆነ ይላል። ምን ማለት ነው? የወይን መጥመቂያ ጉድጓድ አላቸው እስራኤላውያን። ወይን ጠጅ ሲጠምቁ በእግራቸው ነው የሚረግጡት። በጣም ትልቅ ጉድጓድ ይሰራል። ጉድጓድ ውስጥ በእግር ነው ወይን የሚጨመቀው እና እዛ ላይ የሚረግጡ ሰዎች ልብሳቸው፣ ቀሚሳቸው በወይኑ ምክንያት ቀይ ይሆናል፣ ደም ይመስላል። ስለዚህ ክርስቶስን አየው ዓርብ ዕለት መላ ሰውነቱ በደም ታጥቦ አየውና ቀሚስህ ለምን ቀላ? በወይን መጥመቂያ ስፍራ እንደሚሰሩ ሰዎች ቀሚስ ስለምን ቀሚስ ሆነ ይላል። ስለዚህ አምላካችን ኢየሱስ ክርስቶስ ነጭም አበባ ነው፣
ቀይም አበባ ነው። ቀይ አበባ ስታዩ ክርስቶስን አስታውሱት። ዓርብ ዕለት የተቀበለውን መከራ። እሾህን ስታዩ የደፋውን የእሾህ አክሊል አስቡት። በዚህ እናስባለን። ሌላው አበባ መዓዛ አለው። አበባ ከውበቱ ከጌጥነቱ ባሻገር ስናሸተው ደግሞ የአበባ መዓዛ በጣም የሚማርክ ነው። አምላካችን ኢየሱስ ክርስቶስም እንደ አበባ የሚስብ የሚማርክ መሆኑን ራሱ ነግሮናል። ከምድር ከፍ ያልኩ እንደሆነ በሉ እስኪ፣ አይ በሉ እንጂ፣ ሁሉን ወደ እኔ እስባለሁ። እስህ ኩሎ ሀቤ፣ እኔ ሁሉን ወደ እኔ ምን እላለሁ? እስባለሁ። ከምድር ከፍ ያልኩ እንደሆነ ያለው እንደ አበባ ክርስቶስ ከምድር ከፍ ብሎ የዋለው መቼ ነው? በዕለተ ዓርብ ነው። ነፍሳትን ሁሉ ወደ እኔ ምን እላለሁ? እስባለሁ። በፍቅሩ ስቦ በረድኤቱ አቅርቦ ሁሉን የሰበሰበበት ዕለት አበባ ክርስቶስ ሁላችን ወደሱ የተጠጋንበት ዕለት ዕለተ ዓርብ ነው። አበባ ይስባል መዓዛው። ያን መዓዛ እንደውም ለቅዱሳን ሁሉ ተርፏቸዋል። እኛ የክርስቶስ መዓዛ ነን ብለው ተናግረዋል። እኛ የክርስቶስ መዓዛ ነን ብለው ተናግረዋል። እሱ የተዋሃዳቸው ሰዎች መዓዛቸው የክርስቶስ ነው የሚሆነው እና መልካም መዓዛ ያለው አበባ ነው። አበባ መዓዛው እና ውበቱ ከበራሪ ነፍሳት መሃል የሚስባት አለች። ደግሞ አበባ ሄዳ የምትቀስማለች ማነች? ንብ ነች። ንብ ትሄዳለች፣ አበባን ትቀስማለች። ቀስማ በቀሰመችው ነገር ምን ትሰራበታል? ማር ትሰራበታለች። ክርስቲያኖችም የክርስቶስ ፍቅሩ የሳበው ሰው፣ በትክክል የክርስቶስ ማንነቱ የገባው ሰው፣ ክርስትናው ወደ ውስጡ ዘልቆ የገባ ሰው እንደ ንብ የአምላካችን የክርስቶስን ስራ የክርስቶስን ትምህርት ወንጌል የቀሰመ ሰው የሚሰራው ስራ እንደ ማር የጣፈጠ ይሆናል። ምግባሩ ማለት ነው፣ አኗኗሩ። እኛ ሌላ ቦታ እየቀሰምን ነው አሁን ህይወታችን ማርማር አልል ያለው። የክርስቶስን ብቻ መዓዛነትና ውበት የቀሰመ ሰው አኗኗሩ እንደ ማር የጣፈጠ ይሆናል። ለሁላችን ያድርግልን። አባ ጽጌ ድንግል ደግሞ ምን አለመሰላችሁ? አበባ ስታሸቱ እንዴት ነው? አፍጣችሁ ነው የምታሸቱት ወይስ ትጨፍናላችሁ? መቼስ ሰው አይኑን ትንሽ አይጨፍንም ለትንሽ ደቂቃ? አዎ፣ ሌላ ህዋሳቶቻችንን ዘግተን እናሸታለን። ስናሸት ለጥቂት ሰከንድም ቢሆን አይምሯችን፣ ሐሳባችን በአበባው መዓዛ ምን ይላል? አይሰረቅም? ይሰረቃል። ትንሽ ደቂቃ የአበባው መዓዛ እያሰብን እንረሳዋለን። አባ ጽጌ ድንግል ምን አላት ለእመቤታችን? የአበባሽን የክርስቶስን መዓዛውን ያሸተተ ሰው ይላል። ያንቺን አበባ የክርስቶስን የፍቅሩን መዓዛ ያሸተተ ሰው አይምሮውን ስለሚነሳው ስለሚያሰክረው ለጥቂት ደቂቃም ቢሆን ልቡን ስለሚወስድበት ሌላ መከራ ቢመጣ አይሰማውም። ሌላው ይቀር ይላል ውግረተ አይባን ይመስሎ ሐሰረ፣ በድንጋይ ቢወገር እንኳን ገለባ ይመስለዋል። ድንጋይ ቢወረውሩበት ምን ይመስለዋል? ምንድነው? ገለባ የተነሰነሰበት ነው የሚመስለው። ልክ እንደማ እንደ ቀዳሜ ሰማዕት እንደ ቅዱስ እስጢፋኖስ እያየው ነበር ክርስቶስን እያየ ነው። እያነሱ አለ የሚሉትን ድንጋይ ይወረውሩበታል። እሱ ግን ኢየሱስን በአብ ቀኝ ቆሞ አየዋለሁ። ጌታ ሆይ ይህንን ኃጢአት አትቁጠርባቸው፣ የሚያደርጉትን አያውቁምና ይቅር በላቸው። ለምን አለ? የፍቅሩን መዓዛ ስላሸተተ አልተሰማውም። አሁን እኛ የሆነ ነገር ሲሉን ቶሎ አራስ ነብር የምንሆነው ለምንድን መሰላቸው? ፍቅሩ ገና አልዘለቀብንም። ውግረተ አይባን ይመስሎ ሐሰረ እሳተኒ ማየባይር ቆሪረ፣ እሳት ደግሞ ቀዝቃዛ ውሃ ይሆንበታል አለ። እሳት ውስጥ ቢጨመር የልጅሽን የፍቅሩን መዓዛ ያሸተተ ሰው ምንም አይሰማውም፣ ቀዝቃዛ ውስጥ የገባ ነው የሚመስለው አለ። በእውነት የፍቅሩን መዓዛ ለሁላችን ያድለን። ቅዱስ ያሬድም እንደዛ እኮ ነው። እየዘመረ እያለ እግሩን በምን እየተወጋ ነበር? በጦር እየተወጋ ነበር፣ ግን አልተሰማው። ለምን? በመዝሙሩ ጣዕም ሄዷል። ሌላ በዝማሬው እኛ አሁን እንዘምራለን እኮ ወጎጉን እኮ ይዘነዋል፣ እንዘምራለን። ግን መዝሙሩ ወዴትም ይዞን ሄዶ አያውቅም። አንዳንድ አባታችን ነው ብለን ከመቼው እንደጨረስን ገርሟችሁ አያውቅም? መሀል ላይ አቋርጬው ነው ወይስ ሙሉውን ብየዋለሁ ብላችሁ አታውቁ? እናውቃለን። በተመስጦ የሆነው መዝሙር እነ ጳውሎስ እነ ሲላስ የእስር ቤቱን መሰረት አናወፀው፣ የእስረኞች ሰንሰለት ምን አለ? ተፈታ ይላል። እኛ የራሳችን የኃጢአት ሰንሰለት መፍታት አልቻልንም በመዝሙራችን። ማንም በእኛ ዝማሬ መጥቶ ጌቶች ወይ ምን ላድርግ ብሎ የጠየቀ እምነታችንን መቀበል የፈለገ ሰው የለም። ለምን? ዝማሬያችን ተመስጦ ተዘክሮ ስለሌለው ማለት ነው፣ ለደስታ ለስጋዊ ስለሆነ። ቅዱስ ያሬድ ግን እየተወጋ ምንም አልተሰማው። ደሙ ፈሷል።
በኋላ አፄ ገብረ መስቀል ዝማሬው ካለቀ በኋላ ሲያይ ደሙ ቤቱን ሞልቶታል። በጣም ደነገጠና ምን ላድርግልህ የፈለከውን ጠይቀኝ አደርግልሃለሁ ምን ላድርግልህ ሲለው ምን አለው ከከተማ ወጥቼ መንኜ ብቻዬን እንድኖር ይፈቀድልኝ እንድመንን ይፈቀድልኝ የሚል ዘማሪ ያድለን አምላካችን። አሁን ደው ምን ላድርግልህ ቢል ንጉሥ አሁን በዚህ ዘመን ላለ ዘማሪያን ወይ ሰባኪያን ምን ላድርግልህ ቢባል እንድመንን ይፈቀድልኝ ምን ነው? ብዙ የሚጠየቅ ነገር ሊኖረን ይችላል። ቅዱስ ያሬድ ከከተማ መውጣት ነበር ይፈልግ። ስለዚህ የክርስቶስ የፍቅሩ መዓዛ የተባለው የሱን የቀሰሙ ሰዎች ላይ ይህንን ያህል ኃይል ያለው ነው ማለት ነው። አበባ ስናይ መጀመሪያ ማን ትዝ ይለናል ማለት ነው? ክርስቶስ። ሁለተኛ አበባ ስናይ እመቤታችንን እናስባለን። እንግዲህ እሷም አበባ እሱም አበባ እንዴት ይሆናል ካላችሁ የአበባ ልጅ ምንድን አበባ ነው። የሰው ልጅ ምንድን ነው? የእንስሳስ ልጅ። ስለዚህ አበባ ልጅ አበባ ነው። እሱ ብዙም አያጨናንቅም። እመቤታችን አበባ ትባላለች። በብዙ ስፍራ ነው። አበባ ዙሪያው በሾህ የተከበበ ነው። ወላዲተ አምላክ አበባ በሾህ እንደተከበበ እሾህ በተባሉ በአይሁድ መካከል የአበበች አበባ ዘጸገይኪ ጽጌ ሃይማኖት ዘበአማን ይልና በማይከል አይሁድ አስዋክ ይላታል። እሾህ በተባሉ አይሁድ መካከል እንግዲህ በንጹሐን መካከል አይደለም እመቤታችን ንጽሕት ሆና የተገኘችው። በእሾሆች መካከል አይሁድ ክፎች ነበሩ። በእሷ ዙሪያ የነበሩ ደናግላን ሴቶች ትዕቢተኞች ነበሩ። የምንዝር ጌጥ የሚወዱ ነበሩ። እመቤታችን ንጽሕና ቅድስና ተገኝቶባት የታየች አበባ ነች። በእሾህ መካከል ያበበች አበባ። በሌላ ስፍራ ደግሞ ጽጌ ደንጎላ ዘምድረ ቆላ ይላል። በበረሃ መካከል ያለች አበባ ይላል። በምን መሃል ያለች? በበረሃ መካከል። በረሃ ውሃ አለው የለውም? ልምላሜ የለውም፣ ውሃ የለውም። አበባ ሊያሳድግ አይችልም። ምንም ነገር የለም። ከላይ ደግሞ አየሩ ሐሩር ነው፣ ፀሐይ ነው። ከላይ ፀሐይ ከስር አሸዋ እየተፈራረቀባት አበባ የተገኘች አበባ ማነች? ይሄ ማለት ምን ማለት መሰለህ? ዓለም ሁሉ በኃጢአት በመርገም በተያዘ ጊዜ፣ ዓለም ሁሉ በክፋት በተያዘ ጊዜ ንጽህናዋን ጠብቃ የተገኘች ወላዲተ አምላክ እንደፈጠራት ሆና የተገኘች አበባ። አሁን እግዚአብሔር እኮ ዳግም ሊፈርድ ሲመጣ ለምን እንደ ድንግል ማርያም አልሆንክም፣ ለምን እንደ ገሌ አልሆንክም እኮ አይልህም። ለምን እንደፈጠርኩ አላገኘሁህም ነው የሚለው። ሲፈጥረን ሁላችን ምን ሆነን የተፈጠርነው? ንጹህ ሆነን የተፈጠርነው። ግን ቆይተን ይሄ ንጽሐ ጠባያችንን የተፈጥሮ ንጽህናችንን አሳድፈን አቆሽሸን ነው ሌላ ሰው የሆን ነው እንጂ ሲፈጥረንማ ንጹህ ነን። ዓለም ሳይፈጠር በፊቱ ነውር የሌለብንና ንጹሐን እንሆን ዘንድ በክርስቶስ መረጠን ይላል። የተመረጥነው ለንጽህና ነው፣ ለቅድስና ነው። ግን ለቅድስና የተፈጠረ ሰውነታችንን በኃጢአት አሳድፈነዋል። እመቤታችንስ ወይ ረኩሰት በምንትኒ እምዘፈጠራ ከፈጠራት በምንም ምን ረክሳ አልተገኘችም። እንደፈጠራት ያገኛት ማንም ብቻ ነው እመቤታችን። ያንን ንጽሐ ጠባይዋን ሳታሳድፍ ማለት ነው። ስለዚህ እሾህ በተባሉ በአይሁድ መሃል የሚባለው ይሄ ነው። እኔ እኮ የምኖርበት አካባቢ ክርስትናዬን ለመኖር የሚያመች አይደለም። አሁን እኔ የተወለድኩበት አካባቢ እንዲህ አይነት ቦታ ነው፣ ብዙ ኃጢአት የሚሰራበት ነው ሊል ይችላል ሰው። እመቤታችን በእሾሆች መሃል ነው ያበበችው። ቅዱሳን ሁሉ የሚያፈሩት በበረሃ መሃል ነው። ጻድቅ እንደ ዝግባ ያፈራል ይላል። እንደምን ያፈራል? ዝግባ የሚባለው የፓልም ትሪ የምንለው ቴምር ያለውም የሌለውም አለ። ይሄ ዘንባባ የሚበቅለው የት ነው? በበረሃ ነው። በተለይ አረብ ሀገራት ምናምን ነው አይደለ ቴምር የሚመጣል እና በረሃ ነው። ውሃ የለውም፣ የሚኮተኩተው የለም፣ ግን በበረሃም ያፈራል። ቅዱሳን እንደ ዝግባ ያፈራሉ ማለት በዙሪያቸው በጎ ሰው በሌለበት፣ በዙሪያቸው መልካም ነገር በሌለበት ስፍራ ሆነው ግን የቅድስና ፍሬ ያፈራሉ። በሰው እያሳበቡ እሱ እኮ እንዲህ ስለሆነ ነው እንዲሆንኩት አይሉም። ቅዱሳን በየትኛውም መንገድ ያፈራሉ። እንደዛ ለማፍራት እግዚአብሔር በቸርነቱ ይርዳን። እመቤታችን በዚህ ወራት በበረሃ እንግዲህ የበረሃ አበባ የሚያሰኛት በዮሐንስ ራዕይ ምዕራፍ 12 ላይ እንደተጻፈው ለ3 ዓመት ከመንፈቅ በበረሃ ሸሽታለች። እዚህ ወደ ዮሐንስ ራዕይ ምዕራፍ 12 ልውሰዳችሁ። ዮሐንስ ራዕይ ምዕራፍ 12 ላይ በዚህ ሰሞን ቤተክርስቲያናችን የምታነበው ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። ይህንን ምዕራፍ ሊቃውንተ ቤተክርስቲያን ለሶስት ነገር ተርጉመውታል። አንደኛ ለእስራኤል ተርጉመውታል፣ ለቤተ እስራኤል ተርጉመውታል። ሁለተኛ ለቅድስት ቤተክርስቲያን ተርጉመውታል። ሶስተኛ ለቅድስተ ቅዱሳን ለእናታችን ለድንግል ማርያም ተርጉመውታል።
እኛ አሁን ዘመነ ስደቷ ላይ ስላለን ይህንን ምዕራፍ ለስደቷ መሆኑን ብቻ እናያለን። ታላቅ ምልክት በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች የተባለችው ከሶስቱ ትርጉሞች አንዱ ማነች? እመቤታችን። ፀሐይን ተጎናጽፋ የተባለችው ክርስቶስን ፀሐይ ጽድቅ የተባለ ክርስቶስ ነው። ትንቢተ ሚልክያስ ላይ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች የተባለ ፀሐይ ጽድቅ መውጫ መግቢያ የሌለው የፀሐዮች ፀሐይ ማን ነው? ኢየሱስ። ፀሐይ ራሷ የምትሞቀው ፀሐይ ነው ክርስቶስ። ፀሐይን የፈጠረ ፀሐይ ነው እና የፀሐይ መውጫ እመቤታችን ምስራቅ ትባላለች። ፀሐይን ተጎናጽፋ ማለት የመለኮት ማደሪያ ሆና ጨረቃ ደግሞ ከእግሮቿ በታች የሆነላት አንዲት ሴት ነበረች። ጨረቃ የተባለው መጥምቀ መለኮት ቅዱስ ዮሐንስ ነው። ዮሐንስ ጨረቃ ተብሎ ይጠራል። ለምን? ከጨረቃና ከፀሐይ በጨለማ የሚያበራው የትኛው ነው? መልሱልኝ እንጂ። ጨረቃ በጨለማ ታበራለች። የጨረቃ ስራዋ የሚያቆመው ምን እስኪወጣ? ፀሐይ ከወጣ ጨረቃ ታስፈልጋለች? ብትኖርም ትታያለች? አትታይም። ክርስቶስ ምን አለ? መጥምቅ ዮሐንስ የሚያበራ መብራት ነበረ፣ ጥቂት ዘመን በብርሃን